አንዳንድ ሰዎች ወደዚህ ዓለም የሚመጡት ዝም ብለው ለመኖር አይደለም። ይልቁንም በውስጣቸው ባለው እሳት የሌሎችን ሕይወት ለማብራትና የራሳቸውን ታሪክ በድንቅ ጽናት ለመጻፍ ነው። ዛሬ የምንነግራችሁ ታሪክ በቱርክ ድራማ ተከታታዮች ዘንድ በግሩም የትወና ብቃቷና በጥንካሬዋ የምናውቃትን ቬዳ የህይወት ጉዞ ነው። በስክሪኑ ውጭ ያለው እውነተኛ ህይወቷ ግን በትግል እንዲሁም ከእንባና ከተስፋ መቁረጥ ጋር የተያዘ እውነተኛ ፈተና ነበር። ቪዲዮውን ላይክ አድርገን እንጀምራለን። እንደ አውሮፓውያን አቆጣጠር በ1969 በቢንጎል ቱርክ የተወለደችው ቬዳ ህፃንነቷንና የወጣትነት ጊዜዋን ያሳለፈችው በተለያዩ የማህበራዊና ኢኮኖሚያዊ ውጣ ውረዶች ውስጥ ነበረ። ከእነዚህ አስቸጋሪ ቀናት ውስጥ ግን በውስጧ የሚነደው የኪነ ጥበብና የትወና ፍቅር በማንኛውም መሰናክል ሊጠፋ አልቻለም። የወደፊት ህልሟን ለመቅረጽ እና የትወና ፍላጎቷን ለማሳካት በሚሊዮኖች የሚቆጠሩ ሰዎችን ልብ የማሸነፍ ዓላማ ይዛ ዩኒቨርሲቲ ተቀላቀለች። ከዩኒቨርሲቲ ከተመረቀች በኋላ መንገዱ አልጋ ባልጋ አልነበረም። የመጀመሪያዎቹ ዓመታት በብዙ ፈተናዎችና ውድቅ መደረጎች የተሞሉ ነበሩ። ነገር ግን እያንዳንዱ ውድቅ መደረግ የእሷ የመሸነፍ ምክንያት ሳይሆን ለበለጠ ስኬት የሚያዘጋጃት የጽናት ትምህርት ቤት ነበር። መጀመሪያ በቲያትር መድረኮችና በአጫጭር ድራማዎች ላይ የነበራት ድንቅ አቀራረብ የብዙዎችን ቀልብ ሳበች። ደረጃ በደረጃም በቱርክ ፊልምና የቴሌቪዥን ኢንዱስትሪ ውስጥ ስሟ በጎላ ሁኔታ መጠራት ጀመረ። በተለይም በዓለም አቀፍ ደረጃና በኢትዮጵያ ተመልካቾች ዘንድ ከፍተኛ ፍቅርና አድናቆትን ባተረፈው የወፍ ጎጆ ድራማ ላይ ያሳየችው ድንቅ የትወና ብቃት የብዙዎቻችንን ልብ በስሜት ነክቷል። ስክሪን ላይ ህይወቷን ያበበውን ያህል የግል ህይወቷም የራሱ የሆነ ደስታና የሀዘን ውጣ ውረድ ነበረው። እንደ አውሮፓውያን አቆጣጠር በ1998 ከታወቀው ተዋናይ ማሄር ኢፔክ ጋር ትዳር መስርታ የፍቅራቸውን ፍሬ የሆነ ልጅ ወልደዋል። ነገር ግን የ20 ዓመታት ትዳር ጉዟቸው በ2018 እንደ አውሮፓውያን አቆጣጠር በፍቺ ሲጠናቀቅ ለቬዳ ሌላው ትልቅ የህይወት ፈተና ነበረ። ነገር ግን እሷ እንደተለመደው አልተንበረከከችም። ይልቁንም ህመሟንና ሀዘኗን ወደ ጥበብ በመቀየር በስራዋ ላይ ይበልጥ ተጋች። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ስለ ቬዳ ያላችሁን አስተያየት ኮሜንት ላይ አጋሩን። ለበለጠ የከዋክብት ታሪክ ቻናላችንን ሰብስክራይብ አድርጉ። የደወል ምልክቱን የሚጫኑ ባይ